አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሌላ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ሰላማችሁ ይብዛ። ክርስቲያን ወገኖችም ሰላም ብያለሁ። ለቤት አዲስ ሆናችሁ ላይክ፣ ሰብስክራይብ በማድረግ ተቀላቀሉ። አህለን ወሳህለን ብያለሁ። ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ዩቲዩብ አዲስ ነገር አምጥቷል ማለት ነው። እኔ ለምሳሌ ምንም ነገር በጂሜል የላከልኝ ነገር የለም ማለት ነው። ግን አጋጣሚ እስቲ አዲሰንስ ውስጥ ልግባ ብዬ አዲሰንስ ውስጥ ስገባ ያመጣው ነገር ቀይ ያለ ከዚህ በፊት ይሄንን ነገር ያስተካከል መሰለኝ። እኔ እንጃ የተለየ ከሆነ አላውቅም። አዲሰንስ ውስጥ ማለት ነው በጉግል ገብቼ አጋጣሚ እስቲ ልይ ስል ቀይ አብርቷል ማለት ነው። ስለዚህ ሚሴ ስላላከልኝ ሌሎቻችሁም ሞኔ የሆናችሁ ልጆች ገብታችሁ ቼክ እንድታረጉ ማለት ነው። ምናልባት የእናንተም እንደዛ ነገር አምጥቶ ሊሆን ይችላል ማለት ነው። አሁን የቱ ጋር እንደሆነ አሳያችኋለሁ ማለት ነው። አሁን ጉግል እገባለሁ። ከዛ ጉግል አድሰንስ የሚለውን ማለት ነው እኔ ስለጻፍኩት አለኝ ማለት ነው። እሱን ነካዋለሁ ማለት ነው። ከዛ ይሄንን ነካለሁ ማለት ነው። ሲንግ ኢን የሚለውን እሺ አሁን እዚህ ጋር መጥቼ ያለው ማለት ነው። ከዛ የቱ ጋር ነካለው? የነኝን ሰንጠረዦችን ነካለው ማለት ነው። ከዛ መጥቼ እቺኛውን ነካለው። ከዛ አንደኛ ያለውን ማለት ነው። ይሄን ዝርግፍ ሲልልን እዚህ ጋር አንደኛ ያለውን እሺ ያያችሁ ይሄንን ነገር አምጥቷል ማለት ነው። ይሄንን አምጥቷል ማለት ነው እላችኋለሁ። ስለዚህ ገብታችሁ ቼክ አርጉት ማለት ነው። ለምሳሌ ዩቲዩብ ወደ ነገር እንትን ሲል ሜሴጅ ይልካል ይባላል፣ ግን እኔ ይሄንን ነገር ሜሴጅ አላከልኝም ማለት ነው። ስለዚህ በዚህ መልኩ ገብታችሁ ማየት ትችላላችሁ ማለት ነው። ቆይ አሁን ላሳያችሁ ማለት ነው። ልውጣና አሁን ለምሳሌ ጂሜል ላይ ስገባ የሱ ሜሴጅ ምንም የላከልኝ ነገር የለም ማለት ነው። ስለዚህ እንዴት እንደሆነ አላውቅም ማለት ነው እላችኋለሁ። ገብታችሁ ቼክ አርጉ ማለት ነው። ሞን የሆናችሁ እንደዛ ሜሴጅ ሳይልክ ሊያበራባችሁ ይችላል ማለት ነው።